ይሄንን ስል በጣም እንደምትከፉብኝ አውቃለሁ። ልትናደዱብኝ ትችላላችሁ። ግን እጠይቃታለሁ። ለምን እርጉዝ ስለሆነች ህያብ ነፍሰ ጡር ስለሆነች እንደዚሁ ተሸፋፍኖ ተደባብቆ እንዲያልፍ አልፈልግም። ህያብ እንደዚህ አይነት ነገር ታደርጋለች ብዬ በፍጹም አልጠብቅም። 1 2 3 በቃ እንደዚህ ከሆነ ማለት ነው ምን እንደምታውቁት ስቃለች። ሞል ከሆነ እንደ አንተ አይነት ባል ይስጣት። እወዳለሁ ስትንከባከበኝ ማለት አሁን ወደፊት ልጆቻችን ያዩታል ማለት ነው። ወንድ ልጅ እልል አይልም እያላችሁ ነው ብዙ ቀን ተናግራችሁኛልና እኔ ግን እልል እላለሁ። ያው እልል የሚባለው ደስ ለተሰኛችሁት ነገር ነውና እኔ እልል በል እስኪ። ያው ቤተሰቦቼ ሰላም፣ እንዴት ናችሁልኝ? ሁሉ ሰላም ነው ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ትላንትና በጣም ለሰጣችሁን ኮሜንት ለሰጣችሁኝ አስተያየት በሙሉ በጣም ደስ ብሎኛል። በጣም ነው ማመሰግነው። ቀዳማዊት ፋሚሊዎች በሙሉ ሁላችሁንም በጣም ነው የምወዳችሁ ማከብራችሁ። አመሰግናለሁ። እስካሁን አልተለያችሁኝ። እንግዲህ ለደግ ለጥሩ ኮሜንታችሁ በሙሉ ሁላችሁም ኮሜንት ላይ ያደረጋችሁ ቤተሰቦቼ በጣም ነው ማመሰግነው። ግን አብዛኛው ኮሜንት ኢፍ ይባከን እንዳታሰቃያት፣ ተንከባከባት፣ በቃ ህያብን ተንከባከባት የሚል ኮሜንት በጣም በዝቶብኛል እና ያው እኔም ህያብን ሚስቴን ለመንከባከብ ዝግጅቴን ጨርሻለሁ። ፈጣሪ በሚያውቀው ማላችን ላይ ደፋስ አይግባች። ፈጣሪ በሚያውቀው እኔ ህያብን ለመንከባከብ ተዘጋጅቼ ሁሉ ነገሬን ጨርሻለሁ። ከዚህ በኋላ የልጅ አባት ልታረገኝ ነው። አባቴ በእኔ ሊደሰት ነው። እናቴ በእኔ ልትደሰት ነው። ገብታችኋል? ሀያት ላረጋቸው ነው። እናቷ በጣም ልትደሰት ነው ከምላችሁ በላይ በቃ ገብታችኋል? ልጅ በልጅነት ይባላል። እንግዲህ እግዚአብሔር ከፈቀደ ያው ልጅ ሊሰጠኝ ነው። መድኃኒዓለም ይመስገን፣ ፈጣሪ ይመስገንና እንግዲህ ቤተሰቦቼ አንድ የምነግራችሁ ሚስጥር ምን አለ መሰላችሁ? የህያብ ምርቃት ደርሷል። የህዩ ምርቃቷ ደርሷል። እንግዲህ የህዩ ምርቃትም ደርሷል። ዛሬ ቤት የለችም ህዩ። ያው ትንሽ ወረቀት ስራ ምናምን አለባት፣ የሚወስዱት የሆነ ፈተናዎች ምናምን አለባት እና እዛ ሄዳለች እና ስትመለስ ህዩዬን የኒውዮርክን ለእሷን ዛሬ በትንሹ ያው ደስ ይላታል ብዬ ተስፋ አረጋለሁ። ካሜራማን እስኪ አሳያቸው። እቺን የመሰለች አበባ ለሆነች ልጅ ስጦታ ይገባታል እና ያው ደስ ይላታል። በጣም ነው ደስ የሚላት። ትንሽ አንዳንዴ እርግዝና ላይ ያው የሆርሞኑ መቀየር ምናምን አለና በጣም ከዶክተሩ ጋር አወራለሁ፣ እደውልለታለሁ፣ እንነጋገራለን። የሆነ ነገር የሆርሞን ለውጥ ምናምን ሲኖር ከዶክተሩ ጋር ያወራለሁና ብዙ የነገረኝ ነገር አለና ትንሽ እንክብካቤ በጣም ይፈልጋሉ። እናንተም ብላችሁኛል ዝና ላይ በጣም እንክብካቤ ግድ ነው ምናምን ብላችሁኛል፣ ኮሜንት አድርጋችኋልና ይሄ ኮሜንታችሁ በየቀኑ ለምታዩት ክፍተት ከኔ በኩል ክፍተት ካያችሁ ክፍተቴን ኮሜንት ላይ ነገሩኝ። በህያብም ክፍተት ካያችሁባት ተናገሩ፣ ኮሜንት ላይ አስቀምጡልኝና ዛሬ ቀዳማዊትን እንግዲህ በትንሹም ቢሆን ደስ ላሰኛት ነው። ደስ ይላታል ብዬ ተስፋ አረጋለሁ፣ ትደሰታለች ብዬ ተስፋ አረጋለሁ። እና ቤተሰቦቼ ምንድነው ማስቸግራችሁ መሰላችሁ? የህዩን አካውንት ለምንድን ነው 100,000 ሰብስክራይብ ማትገባው? ዛሬ ለሶስተኛ ጊዜ ነው መናገረው። 100,000 ያስገቧት፣ እኔም ደስ እንዲለኝ ቀዳማዊትም ደስ እንዲላትና 100,000 ሰብስክራይብ ትግባና እንግዲህ እናክብረው። እና ደግሞ ሁለተኛ ለእናንተ ማስቸግራችሁ አንድ ነገር ምን አለ መሰላችሁ ቤተሰቦቼ፣ እስቲ ቁጭ ብዬ ላውራና ያው ትንሽ ላይክ መደረግ አለበት ቪዲዮዎቻችን እና ትንሽ ዩቲዩብም ላይክ ሲደረግ ነው ቪዲዮ ከፍ ከፍ የሚለውና ላይክ እያደረጋችሁ ደገፍ አድርጉን ቤተሰቦቼ። እና ምን ልላችሁ ነው ዛሬ በጣም ያው
የተለየ ነገር ምንም የለውም፣ ግን የተለየ ነገር አለ። ሚስቴን ሰርፕራይዝ ላረጋት ነው። ትንሽ ጥያቄ የፈጠረብኝ ነገር አለና ህዩ እርጉዝም እንደመሆኗ እኔ የምጠይቃት ጥያቄዎች አሉ። ገብቷችኋል? ይህንን ስል በጣም እንደምትከፉብኝ አውቃለሁ። ልትናደዱብኝም ትችላላችሁ፣ ግን እንዳትከፉብኝ። ወንድ ልጅ ይጠይቃል እና እኔም ግራ የገባኝ ነገር ስላለ ህዩን እጠይቃታለሁ። ለምን እንደደበቀችኝ በጣም ብዙ ነገር ተደብቄያለሁ እና ዝም ተብሎ መታለፍ የለበትም። ለምን እንደደበቀችኝ እነግራታለሁ። እውነታውን ማወቅ እፈልጋለሁ። ይሄ ነገር እውነታውን ማወቅ እፈልጋለሁ። በቃ ሁላችሁ እና እኔ ብቻ አይደለሁም፣ ብዙዎቻችሁ ኮመንት አድርጋችኋል። እናንተም ማወቅ ትፈልጋላችሁ። ይህንን ነገር ደግሞ መናገር እፈልጋለሁ፣ እንድትናገርም እፈልጋለሁ። ለምን እርጉዝ ስለሆነች ህያብ ነፍሰ ጡር ስለሆነች እንደዚሁ ተሸፋፍኖ ተደባብቆ እንዲያልፍ አልፈልግም። እውነታውን መናገር አለባት። በቃ መፍረጥ አለበት ሁሉም ነገር። በቃ የቤተሰብ ጉዳይ ነው ምናምን ተብሎ እንዲታለፍ አልፈልግም። እኔ እንደ ወንድ ልጅ እንደ አባት ስለተሰማኝ ነው፣ በጣም ስለተናደድኩኝ ነው። በቃ ህያብ እንደዚህ አይነት ነገር ታደርጋለች ብዬ በፍጹም አልጠብቅም። በጣም ተናድጃለሁ። በጣም ከምላችሁ በላይ ነርቨስ ሆኛለሁ። በቃ እኔ ያው ነፍሰ ጡር ናት፣ እንክብካቤ ያስፈልጋታል፣ እንከባከባታለሁ። ከዛ ባለፈ ግን መጠየቅ ያለብኝን ነገር በሙሉ ጠይቃታለሁ። ለምን እንደዚህ እንዳደረገች። ይሄ እኔ ላይፍ ህይወቴ ላይ መጫወት ነው። በቃ ግልጽ እንዲሆንላችሁ ትፈልጋላችሁ አይደል? እነግራችኋለሁ። አያሳስብም፣ ችግር የለብኝም። ግን እኔ ከዚህ በኋላ እዩ ነፍሰ ጡርም ስለሆነች እኔና እዩ መሀላችን ላይ ቅራኔ ኖሮ ምናምን እንድንኖር አልፈልግም። ይሄኛው ግን በጣም ከበደኝ። ማለቴ እኔ ፈርታኝ ነው፣ ቤተሰብ ፈርታ ነው። ምንድን ነው የህያብን ላይፍ ህይወት ማንም ሰው አይኖርላትም። የኔን ላይፍ እኔ ነኝ የምኖረው። የኔና የህዩ ትዳር እኔና ህዩ ነው የምንኖረው። ማንም ሰው የህያብ እናት መታ ትኖርላትም። አባት እናቴ መታው አይኖሩልኝም። ግን ለምን እንደዚህ አይነት ነገር መሀላችን ላይ ተፈጠረ ነው። እኔ ያው ህዩ ነፍሰ ጡር ከሆነች በኋላ ደብቀኛለች፣ አልነገርኩም ብላኛለች። ዋይ ይሄ ነገር ትንሽ አናዶኛል። እኔ ቤተሰቦች ግን ጠይቃታለሁ፣ ችግር የለብኝም። እንዳትከፉብኝ እንደዚህ ስል ፈርታ ሊሆን ይችላል፣ ሴት ልጅ ናት ምናምን ለመናገር ፈርታ ነው ልትሉ ትችላላችሁ። ግን እኔ ደግሞ እንደ ወንድ ልጅ እኔ እንደ ህዩ እንደ ባል ተሰማኝ፣ ትንሽ ተናደድኩ። ለምን አልነገርሽኝም የሁሉ ጊዜ ስትሰቃይ የሚለው በቃ ጥያቄ የፈጠረብኝና እጠይቃታለሁ። ቤተሰቦቼ በሌላ አንግል ምናምን አይደለም እና ያው አይኔም ባይኔ የምታሳየኝ ሴት ለሷ የመሰለ ውብ አበባ ይገባታልና ከትምህርት ቤት የምትመጣበትን ሰዓት ጠብቄ ነው ይህንን ነገር የማረገው። እርግጠኛ ነኝ ትመጣለች ብዬ ተስፋ አረጋለሁ። አበባውን ቅድሚያ ሊደብቀው እዚህ ጋር አድርገውና ህያብ ስትመጣ ያው ህዩ ስትመጣ አይኗን እንሸፍናታለን። አይኗን ሸፍነን ስጦታውን እሰጣታለሁ። ግን ከዛ በኋላ ትንሽ እንክብካቤ ግድ ያስፈልጋል አይደለ? ቤተሰቦቼ ና ካሜራማን ና ጨርቁን አላስኩኝ። እሺ ይለምሰል መጣች። መታ ነው እየተንኳኳ ነው። ማን ነው? መታለች። ቤተሰቦቼ የኔ ፍቅር መታለችና በጣም ደንግጫለሁ። ስማሙል ተረጋጊ አሉ። ተረጋጊ ቤተሰቦቼ፣ ከኔ ጋር ሆኑ በእናታችሁ። በቃ ተረጋጊ። የኔ ፍቅር እሺ፣ መጀመሪያ ልቀበልሽ። የህዩ ፋይል ነው ይሄ፣ የትምህርት ቤቷ ፋይል። ቆይ ጫማሽን እንዳታወርቂ። ቆይ ተረጋጊ። ወደ ቤት አትገቢም። አንቺ ቦርሳሽን ይሄንን አስቀምጠው።
እሺ የኔ ፍቅር በር ላይ ነው ቆመ የምታወራኝ። ተረጋጊ። ቆይ አምሮብሻል በጣም ጠዋት ስወጣ ይታየኛል። በጣም ከምልሽ በላይ አምሮብሻል። እሺ በእናንተ ትጃጃለህ። ምንድን ነው መጃጃል እኮ አይደለም። እሺ ቢያንስ ውበትሽን እኔ ማድነቅ አልችልም? ትችላለህ። በጣም ቆንጆ ይሆነሻል። አማላይ ሴት ነው የምትመስዪው። ፍራሙኛለሁ። እየወፈርሽ ነው። ማን ያልሽ? እንጃ መስታወት ምናምን ሳይ ከዛ ደግሞ ሰው ሲያየኝ ምን ትሰያለኝ ነው። ወፍረሻል ነው ያሳቀቁኝ ነው። ለምን ነው ያሳቀቁሽ? ለምን ትሳቀቂያለሽ? የሚያሳቅቅ ነገር ምን አለው? ምንም የለም። እኔ ምን ያህል እንደማፈቅርሽ ታውቂያለሽ። እሺ አልገባም ነው ወደ ቤት ትገቢያለሽ። የምጠይቅሽ ጥያቄ አለ። ማፈቅርሃለሁ። አስገባኝ። ታፈቅሪኛለሽ? ኤፍሬምን በጣም ነው የማፈቅረው በያቸው። ታስገባኛለህ ከዛ? እሺ ኤፍሬምን በጣም ነው የማፈቅረው። አያችሁ አይደለ? ሚስቴ ለኔ በጣም ነው የምታፈቅረኝ፣ በጣም ነው የምትሳሽልኝ። ምን ያክል እንዳይኔ ቢለኝ እንዳይነው ብሌን ነው የምትሳሳልኝና አምሮብሻል በጣም። ሰው ጣይተኛል እንዲጣውት አይ ለቤተሰቦችም አስገባኝ። ምን አደርጋለሁ? እሺ አይንሽን ጨፍኝ፣ ጨፍኝ። አይንሽ ጨፍነሻል አይደል? ማርያም በይ። አዎ እሺ ነይ። ቆይ 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 እኔ አላምንሽም። በቃ እንጂ ወይ ማርያም እሺ 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 ያጂ ማርያም ጨፍኝ። እሺ ቆይ 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 እሺ የኔ ፍቅር እዚህ ጋር ቆይ፣ እዚህ ጋር ቆይ፣ ቆይ ቆይ። አይንሽን ቆሚ ቆሚ ቆሚ። አይንሽ በስተት እንዳትከፍችሽ። ማርያምን በይ፣ ማርያምን። እሺ አይንሽን ጨፍነሻል አይደል የኔ ፍቅር? እሺ 1 2 3 የኔ ፍቅር ተከባድ ነው። አዎ ከለሩም ለነፍሰ ጡር ተደርጎ የሚሰራ ከለር ያምርልበት። ይወድጃለሁ። አይኔ አይኔ ምንድን ነው? አይኔን ሳሚ። አፍንጫዬ ጋር ጆሮዬ። አሁን ደግሞ ሌላ እንዳትለኝ። ከንፈሬንም ሳሚ። ስማለሽ ደስ አለሽ? አውበት ማርያም ወድጃለሁ። አመሰግናለሁ። ቴንክ ዩ። ያው አብዛኛው ቤተሰቦች እንክብካቤ ያስፈልጋታል፣ ተንከባከባት እያሉ እና ያው ከቪዲዮ ውጪ ያለን ላይፍ አለ አይደል ልጅዬ። ግን ቤተሰቦቻችንም አሬን ተወከበኛል አንቺ ደስ ብሎሽ ማየት ስለሚፈልጉ ይህንን ትክክለኛው የደስታ ሪያክሽኑን ነው ማየት የሚፈልጉትና ቤተሰቦቻችን ደስ ይላቸዋል ብዬ ተስፋ አደርጋለሁ። ምን ተሰማሽ? ደስ ብሎኛል። አባቴ አበባ እንደምወድ አውቃት ነው አይደል እንዴ? ማወቅ እኮ አይደለም እንዴ? ጓዳ ቢገቡ ቤተሰቦች የአበባ መዓት ይዤ ካልመጣሁ ሁላ በቃ የምንበሳጭበት ቀን አለ። አንዳንድ ፍሬ ግድ ነው። አዎ ስትመጣ ብዙ ስለበዛልን ባይዛው በቃ አሁን እቺ አንዷ ፍሬ ራሱ በቂ ናት። አንዷ ፍሬ ሲሰጠኝ አስታውሰኛል ማለት ነው። ቁጭ ፒዛ ላይ ነው የምናስቀምጠው። ሁሌ እዛ ጋር ነው የሚሆነው። እሺ ምን ልታረግ ነው? አሁን አልበላም ኤፊ። ተረጋጊ። እሺ አሁን ከሰጠሁሽ በኋላ እኔ አንቺን ቆንጆ ስጦታ አዘጋጅ ይችላል። ሌላ ጫማሽ ልታሽ። እሺ እስኪ ዛሬ ለሁለተኛ ጊዜ ነው የምናገርሽ። እንትን ቋቋቴ ጫማ አትሰሪ። ቋቋቴ ይባል ማለት
ምንድነው የሚባለው? ሂል ጫማ ነው እኮ ሂል ጫማ ላይ ይባላል። ከፍ ያለ አይደለም። እስኪ ጭቃ እንዳይነካሽ ችግር የለም። እስኪ ካልሲሽን እስኪ መጣ ምንድን ነው ዛሬ? ምንድን ነው? አያምርም? በጌታ ስም ያው የአበባ ፍቅሬን ስለሚቅ ነው ቤቢዬ። የኔ አባት ምን ላድርገው? እየበዛብኝ እኮ ነው ይሄ እንክብካቤ ትላላችሁ። ብቻ ወደዳችሁት? አበባዬ ፎቶ እነሳበታለሁ። አይ ለምን በአበባዬ ቻው ጋይስ። ምንድን ነው በጣም መንጎዳጎዳ ብስቷል ይሄ ልጅ። ምን ብላችሁት ነው? ምን ተመካክራችሁ ነው? ግን አብሪኮ በጣም የተንጎዳጎዳ ነው። ደግሞ ምግብ ሊሆን ከሆነ አልበላም። አሁኑን እያያችሁት ነው አይደለም? እንክብካቤው ምናምን ነገር ጨምሯል ነው የምላችሁ። ከዛ የእናንተን እንክብካቤ ደግሞ ያው በላይክ ነው የምታሳይ አይደል? ያው ስላችሁ አሁን እንክብካቤ ስላችሁ እንደወደዳችሁ የምናውቀው እኛ ቪዲዮአችንን ላይክ ስታደርጉ ነውና ላይክ ማድረጋችሁ እንዳትረሱ። ደግሞ 100 ሺህ ልገባ ስንት ሺህ ነው የቀረኝ? 96 ሺህ ገብቻለሁኝ። በቃ የሆነ 3800 ምናምን አካባቢ ሰው ነው የሚቀረውና 3800 ሰው ደግሞ በአንድ ጊዜ ራሱ ይሆናል። ለምሳሌ አሁን የምታዩ ሰዎች በሙሉ ሰብስክራይብ አድርጉኝ ባካችሁ፣ 100 ሺህ ልግባ። ምንድን ነው ሙቅ ነው? እሺ ታጥበኝ ነው ቀና ሁለቱንም ኮስ አባቴ። እሺ ለምንድን ነው ቪዲዮ ያስካው ነው እንጂ ሌላ ጊዜም ባይዘው ሁሌ የሚያደርገው ነገር ነው። እሺ ስላችሁ ሁሌ ስል ሁሌ እንኳን እኔም አልፈልግም፣ እሱም ይደክመዋል። ግን አላደል አሁን ወይ ክላስ ሂጄ ስመጣ ወይ ማታ ማየጋ ሂጄ ውዬ ምናምን ነገር ስመጣ ሲደክመኝ የሚያደርገው ነገር ነውና ካሜራ ይዞ ስላደረገ ማለት ነው ዝም ብሎ እያስመሰለ እንዳይመስላችሁ። ለዛ ደግሞ ማሳመኛ ብዙ ቪዲዮ አለ ያስቀመጥኩት ራሴ ስናፕ እያደረኩ ስቶሪ ጋይጂ ላይ አጠራቅሜ ሁሉንም አደርገዋለሁ። ሎሽን ምናምን መቀባት ላይ ደግሞ ማለት ነው ጎበዝ ነው እሱ። ሲቀባኝ እግሬ ራሱ ልስልስ ነው የሚለው። ይስማማል። አዎ እኔ ሰውን ግን ማለት ነው በደንብ አላዳረሰውም ሎሽን ነው ራሱ ይነባት። በቃ እንደዚህ ከሆነ ማለት ነው ምን እንደምታውቁት ስቃለች። በቃ በየአመቱ ልጅ ይኖረናል። አቤት 7 ልጆች በቃ ተወለዱ በእኛ። ወይኔ ግን ይሄ ልጅ7 ይላል። እኔ ቤተሰቦች አገር ምድሩ ምን እስከሚያውቀው ድረስ 7 ልጅ እንደምፈልግ ግልጽ ነው። እንዴት? እኔ ታውቂያለሽ፣ እኔና አንቺ ገና ስንጀናጀን ሴቶቹ እኔ ነው መምሰል አለባቸው። ማን ያለው? እኔ ነው መሆን ያለባቸው። ወንዶቹ ደግሞ እንደ አባታቸው ሸበላ ነው መሆን ያለባቸው። ሴቶቹ እንደ እናታቸው ቆንጆ ያላ፣ ከዛ ወንዶቹ ደግሞ ሸበላ ሲሆኑ እናታቸውን የምትመስል ሚስት ይዘው ይመጣሉ ማለት ነው አይደል? ለዛ ደርሰን አባቴ። አሜን። የረሳሁት ነገር ቆይ አንዴ አይ ሄድ መሯሯጥ አበዛ። እዚህ ውስጥ አትግባ። እየኩረኩርኩሽ በቃ እሱ ጋር አታደርጋ። እየኩረኩርኩኝ በቃ እሺ
ይፊ በማርያም ይኮረኩራል። በቃ ደርቋል። በቃ እርጌትና ሎሽን እንቀባታለን። እሺ ሎሽን በመቀባትማ አንደኛ ነክ ማንም አይደርስብህ። ጨራርስ ያለብኝ ነገር ስለነበረ ነው። መቼ ነገራቸው እስኪ ስለ ምርቃትሽ ምናምን ያው ስጉላላ ብላችሁ ነው የቆየሁት። እሺ አሁን ተመርቄ ምናምን ነገር እኪ ወይ ብቻ ለማንኛውም ደርሷል። ከዛ አስባችሁታል። አሁን ልጅ ቀጣይ አመት ስነግረው አንተን እንትን ብዬ ነው የተመረኩት ነው የምለው ስነግረው ደስ ይላል። አንተን እርግዞኝ ነው የተመረኩት ምናምን ስለው አስበከዋል። ከዛ ቀስ ነግሮ ምናምን እሱ ኬጂ ሲመረቅ እኔ አሁን በዚህኛው ዲግሪ እንትን ብዬ ከዛ እሱ ኬጂ እስኪመረቅ ድረስ እኔ ደግሞ ማስተር ከተማርኩኝ ይመረቃል። ማስተር ሲማርና ከዛ እመረቃለሁ ማለት ነው። ከዛ አስባችሁታል እኩል ከልጆቹ ጋር ምናምን ነገር ስትመረቁ ብቻ ደስ የሚል ስሜት አለው። እስኪ እናየዋለን አንድ ላይ አባቴ። አሁን ልጅክ 5 አመት ሲሞላው ገና አንተ 30 አመት ነው። እንዴት ማለት በቃ ገና ሌላው በ30 አመቱ ይወልዳል። አንተ ደግሞ በ35 አመት 5 አመት ይዛለህ እኮ ያንሳል። ለኔ ነው ግን ደስ የሚለው። ወንዶችማ ምን ችግር አለባችሁ? ድን አገኘክ የምር እንክብካቤ እየበዛብኝ ነው። ያንተ ውጤት እኮ ነው አባት ሁሌ እንትን ስለሚል ስልስ ያለ ነው እንክብካቤ ስለሚደረግለት ብዙ ቪዲዮዎች ሼር እያደረገልኝ ነው። ዊና እና ብሩኬ ሼር የሚያደርጉልኝ እንዳለ ስለ የእርግዝና ቪዲዮ ምናምን ነው። በፊት ቀልድ ነገር በቃ ሼር ያደርጉልኝ ነበር። አሁን ግን ሚስቴን እንዴት መንከባከብ እንዳለብን ልጅ ስታቀፍ ምናምን ነው እንጂ በቃ እንደዚህ አይነት ቪዲዮዎች ነው ሼር እያደረጉልኝ ያሉት እና ቴንኪ ጓደኞቼ መሰግናለሁ። እንዴት አባት እንዳለ ባል ይኑራችሁ የሚባለው እኮ ወድ አይደለም ታውቃላችሁ። ኮራንብሽ ነው ትልኝ። እሺ መሰግናለሁ። ለምን ነው ሴት ሞል ከሆነ እንደ አንተ አይነት ባል ይስጣት። አሜን። እንደዚህ የሚንከባከባት ማለት ነው። እወዳለሁ ስትንከባከበኝ ምናምን። አሁን ወደፊት ልጆቻችን ያዩታል ማለት ነው። እወዳለሁ። እሺ እንደዚህ ስላደረግክ አይደለም ግን የምወድህ፣ ባታደርግም እወድሃለሁ። ባላደርግልሽም እኔ ደግሞ ያንቺ በመሆኔ እድለኛ ነኝ። እሺ አንቺን የመሰለች ከመልክ መልክ ከሙያ ከጸባይ ጸባይ ሁሉ ነገር የሰጠሽ ያደለሽ የኔ ፍቅር ወይ ፈጣሪ በእንደዚህ በሆነ ነገር ስንፍናዬን አይቶ ነው አንቺን የሰጠኝ። ስንፍናዬን አይቶ በቃ የሆነ ጎዶሌን አይቶ ሞላለኝ። አንቺን ካገኘሁ በኋላ ህይወቴ ሞላ። የኔስ ተሳካ። አንቺ እኔ ካገኘሽ በኋላ ህይወትሽ ሞላ። እኔ አሁን ደስተኛ ነኝ። አሁን ማለት ልትመረቂም ነው። ደስተኛ ነኝ። ተማሪ እያለች ነው የጠበስኳት። አሁን ልትመረቅ ነው።
እኔ ፍቅር ና እጅ ልሳምክ እጅ ልሳምክ እኔ እና በዚህ ልስጥክ ላንተ አመሰግናለሁ። የኔ አባት የሆንክ ባል አባት ነህ ታውቃለህ አይደል? ምን አድርጌልሻለሁ? ብዙ ነገር አባቴ በማድረግ እኮ አይደለም ከማድረግ ማሰብ ይበልጣል የሚባል ነገር አለና ምን ያክል እንደምታስብልኝ ስለማቅ በቃ ከተጨነክልኝ ካሰብክልኝ ራሱ በቂ ነው። ግዴታ ማድረግ አይደለም እና በቃ መቼስ አባት ሲኮን ነው አይደለ ለእጅ የሚያስበው። አንተም አሁን እንደ ትልቅ ሰው ሳይሆን ልክ እንደ ህፃን ልጅ ነው አሁን ድረስ የምታይ ህፃን ልጅ አለ። ልክ እንደዛ ነው የምትንከባከበኝና አባት ነክ ለእኔ ማለት ነው። ከዛ አሁንም ድጋሚ ስትወልድ ለልጁም ለእኔም አባት ነክ ማለት ነው። ሚስት ያንሳለው ማን አንተ? ኧረ አባቴ አታንስም። አንቀባረሪ ነው ማኖራችሁ ምንም ነገር እንዳይጎልብሽ። ምንም አይጎልብኝ። መርሳትም ሆነ በሆነ ነገር በሆነ አጋጣሚ የሆነ ነገር ከረሳው አስታውሽ። እንዲጎልብሽ አልፈልግም፣ እንድትከፊ አልፈልግም። ለምን ነገር አይከፋኝም አባቴ፣ አይከፋኝም። አንተ ካለክ አይከፋኝም። አንተና እማዬ ብቻ ኑሩልኝ በቃ። ሌላው ስለቻውን ሌላው ባይኖርም ግን በቃ እናንተን ካጣው ነው የሚደብረኝ ነው። እኔም አፈቅራለሁ ለአበባው አይደለም። ኧረ ይሄ ተራ ነገር እኮ ነው አባቴ። ይሄ ማለት ነው እንዴት ብዬ ላስረዳ? አንተ ይሄን አበባ ከመስጠት በላይ እኔን እንደ አበባ ነው የምትንከባከበኝ። ገባ? አሁን ለምሳሌ አበባ ውሃ ካልጠጣ ወይ የሆነ ነገር ካልሆነ ይደርቃል አይደለ? አሁን ይሄ አበባ ምንም ኖርማል ነው ማለት በብር ተገዝቶ የሚመጣ ነገር ነው አይደለ? ግን አንተ ደግሞ ይሄ አበባ ተንከባክበው እንደዚህ እንደሚያደርጉት እንደዚህ አበባው ውሃ እያጠጡት ነው አይደለ? ከዛ እኔም ደግሞ አሁን እንደዚህ የሆንኩት አንተ ስለምትንከባከበኝ። ሳትንከባከበኝ ስትቀርማ አስታውቃለሁኝ እኮ። ለምሳሌ ከሳለው ምናምን እኔና አንቺ ባለፈው ተጣልተን እያለ እንደከሰሽው ብዙ በጣም ከሰሽ እያለ ያንን ማስታወሻ ያስፈልግ አልፏል። ምንም አለፈ። ምሳችንን እንብላ። አሁን አልበላም ኤፊ። ምንም ምግብ እያስጠላሽ ነው አይደል? ምግብ ሲያስጠላት እንደዛ አይደለም ብሎኛል። እንደዛ አይደለም ኤፊ። አሁን ይልኩት ምንም አልተንቀሳቀስኩም። ለዛ ነው ሹር ብላ ከፈለክ አንተ እሺ ነው ትቀይ ይዘሽው ግቢ ጓዳሽ። ለምን እዚህ ጠረጴዛ ላይ ነው አስቀምጪው። እንግዲህ ቤተሰቦቼ ሚስትን ተንከባከብ ባላችሁት መሰረት እንግዲህ የዛሬ የመጀመሪያ እንክብካቤ ይመስላል። በጣም ከተመቻችሁ ላይክ አድርጉ፣ አበረታቱን። ሁሌ ኮሜንታችሁ እንዳይረሳኝ። ዛሬም እነዛ ኮሜንታችሁን እፈልጋለሁ። ይሄንን አድርግ፣ ይሄንን እዚህ ቦታ ወሰዳት፣ የተመቻችሁ ቦታ ኮሜንት አድርጉ። አይኑ ሁላችሁንም ኮሜንት አነባለሁ፣ ተስፋ አደርጋለሁ። ወዳችኋለሁ። ጨርሳችሁ ስለተከታተላችሁ እወዳችኋለሁ። አመሰግናለሁ። መልካም ሁሉ ይቅጠማችሁ። ቻው።